አቺ አጭር ሴት ያው እንግዲህ ገዴ እንዲሆን አልፈልግም ነበረ። ብዙ አጭሮች ያስቸግሩኝ ነበርና እንኮዳል አውቃለሁ። አይ ነው ጋይስ እንዴት ብዬ ልንገራት? የሆነ ደፈር በይኝና ትንሽ ደፈር አንጀቴን እኮ በላህ። አንጀቴን በላህ። አንጀቴን አላህ ይብላ። ከልቤ አፍቅርሻለሁ። እንዴ የምር በጣም ነው ማፈቅርሽ። ሳላስበው አፍቅርሻለሁ ማርያም። ተሸንፌ ልቤን ሰጠሁሽ አሳልፌ። ሰላም የኒኮ ቅመሞች እንዴት ናችሁ? አለን ጠፍተናል አይደለ? አዎ ትንሽ እንግዲህ ፈካ ብለናል። ምን አዲስ ነገር አትሉም? ዛሬ አዲስ ነገር አለ፣ ግን ዝም ብዬ አልናገርም። ትንሽ ሰስፔንስ አደርጋለሁ። ምክንያቱም ከኔ አትጠብቁም። ብዙ ሰው ከኒኮ እንደዚህ አይነት ነገር ላትጠብቁ ትችላላችሁ። እና እንዴት ነው ጊዜያችሁ? እንዴት ነው? 2 ሳምንት ነው አይ ቲንክ 3 ሳምንት ተጠፋፍተናል። በጣም ስራ ትንሽ ቢዚ ነበርኩኝ። ይሄንን 3 ሳምንት 2 ሳምንት አካባቢ አንድ ስራ ፕሮጀክት ነበረኝና እዛ ፕሮጀክት ላይ በጣም ከብዙ ሰው ጋር የስራ ልምድ አግኝቻለሁ። ብዙ ሰርቻለሁና ከነዛ መሃል ደግሞ የተዋወቅኳቸው ደስ የሚሉ ልጆች አሉ። ዛሬ አዲስ ነገር አለ ብያቸዋለሁ፣ ማወራችሁ ይሆናል። እንግዲህ ሰሞኑን እንግዲህ አይታችኋል ብዙ ነገር። ባለፈውም በነበረው ነገር ላይ እንግዲህ እነ ህያብ ላይና እነ ኤፊ ጋር ያለውን ነገርም ትንሽ አውርተን ነገሩን ለማስተካከል ሞክረን ነበረ። እነሱም ደግሞ ደስ በሚል ሁኔታ ታርቆ ነበረ። እንግዲህ ቡታጅራ ላይ ያለውን ነገር ታውቃላችሁ። ሁሌም ለነሱ ሰላም፣ ፍቅር ነው የምመኘው። እጅግ በጣም ማከብራቸው መወዳቸው ወንድሞቼ እህቶቼ ናቸውና ኔክስትም ደግሞ እነሱ ጋር ሄጄ እንደዚህ ቆንጆ ነገር ቪዲዮ ለመስራት አስባለሁ። ደውዬላቸውም ነበረ። አይ ቲንክ አሁን ሰሞኑን ሚዲያ ላይ አላየውም። ምን እንደተፈጠረ አላቅም። አልተገናኘንም 2 ሳምንት ምናምን። ምን እንደተፈጠረ እንግዲህ አላቅም። ሰላም ናቸው እንዴት እንደሆነ አልገባኝም። ግን ቆይ በኋላ ላይ ለመደወል ለነሱ ሞክራለሁ። እንግዲህ ምንድነው ጋይስ ወደ ዋናው ቁም ነገሬ ስገባ እንግዲህ ኒኮ ፍቅር ይዞታል። ኒኮ አፍቅሯል። እንግዲህ ከፍቅር የሚሸሽ የለም አይደለ አማኒ? ከፍቅር የሚሸሽ አለ? ሰው ልጅ ነንና የራሳችሁን ሰው ስታገኙ እጅግ በጣም የሚንከባከባችሁን፣ የሚያፈቅራችሁን፣ የሚወዳችሁን ሰው ምናምን ስታገኙ እንግዲህ ወደ ፍቅር ትገባላችሁ። እኔም ባላሰብኩት ባልጠበቅኩት ሁኔታ አንዲት ቀበጥ እንግዲህ አፍቅር ያለው እንግዲህ አጭር እኔ እንደምሸሽ ታውቃላችሁ። ጣለኝ እንግዲህ አጭር ላይ ጥሎኛል። እሷ እንግዲህ እንዴት እንደምታኖረኝ አላቅም። ጋይስ ግን ደስ ትላለች፣ እጅግ በጣም ሰው ትረዳለች። ስራዬም ደግሞ ሰክሰስፉል እንዲሆን ትልቁን ድርሻ እሷ ትወጣለች። ከጎኔ ነበረችና 3 ሳምንት ሙሉ ከሚዲያ ጠፍቼ ከሷ ጋር ነበርኩኝ። ምን አይነት ስሜት እንደምትሰጠኝ አልገባኝም። እሷም እንደኔ ትወደኛለች፣ ታፈቅረኛለች ብዬ አስባለሁ። ግን ግዴታ ደግሞ የፍቅር ጥያቄ ማቅረብ አለብኝ። እስቲ በቃ እስከመች እኔም ላይፍ ማየት አለብኝ፣ ህይወት መኖር አለብኝ ብዬ እንግዲህ ወስኛለሁ። ከራሴ ጋር ተማክሬያለሁ። ከዳጊ ኦርተን ጋርም ደግሞ በስልክ አውርቼዋለሁ። እንግዲህ አረ እንዴት ነው ይሄ ነገር? ሰርፕራይዝ ልታደርገን ነው? ኒኮ አፈቀረ ምናምን አላምንም እያለ ነበረ። አስተዋውቃለሁ ብዬዋለሁ። እንግዲህ እሷን እንግዲህ ጠርቻታለሁ ዛሬ። እሷ መታ እንግዲህ ፍቅር ጥያቄን ከተቀበለችኝ እንግዲህ ከጓደኞቼ ጋር መጀመሪያ ታስተዋውቃላችሁ። ከነ ዳጊ ኦርተን ጋር አስተዋውቃታለሁ፣ ከነ ኤፊ ከነ ህዩ ጋር አስተዋውቃታለሁ፣ ከናንተ ጋርም አስተዋውቃለሁ። በነገራችን ላይ ካሜራ አትወድም አውቃለሁ፣ ግን እንደዚህ አይነት ከባድ ኢሹ ሲኖር ካሜራ ይዤ መምጣት አለብኝ። ቤተሰብ እንዴት ነው ኒኮ አፍቅሮ ለእናንተ ሳይናገር ዝም ብሎ ጥያቄ መጠየቅ የለበትም። ያ ደግሞ ያው ከካሜራ አንሸሽም፣ የካሜራ የሚዲያ ሰዎች ነንና እናንተ ፊት ለፊት ነው የፍቅር ጥያቄ መጠይቃት። እሺ ትለኛለች ብዬ አስባለሁ። ጋይስ እንግዲህ እናንተም ጸልዩልኛ። ይሄንን የምታዩ ሁሉም ለኔ መልካም ምኞት፣ መልካም የፍቅር ዘመን፣ በቃ የተሳካ ፍቅር፣ የምንከባከባት፣ የምትንከባከበኝ፣ ማፈቅራት፣ የምታፈቅረኝ ሴት እንድትሆንልኝ እፈልጋለሁ። ያንን የምልበት ምክንያት ምንድነው? በዚህ እንደነገርኳችሁ በዚህ 3 ሳምንት ውስጥ ከሷ ጋር ያሳለፍኩት ጊዜ ለኔ ሳይታወቀኝ እውነት 3 ቀን ራሱ አይመስለኝ። በቃ ሳይታወቀኝ ነው ያለፈው። 3 ሳምንት አይመስልም። የሆነ 1 ቀን ምናምን 2-3 ቀን ምናምን አብሬያት ሆንኩ ነው የሚመስለውና
እኔ እንጃ ብቻ ደስ ትላለች። እንግዲህ አምናለሁ፣ በፍቅር አምናለሁ። እናንተ ሁላችሁም እንደምታውቁት ግን የራስ ሰው የምትወዱት የምታከብሩት የምታፈቁት የራስ ሰው ሲኖር ያው በድፍረት ስሜታችሁን መግለጽ አለባችሁ። እኔም ደግሞ ስሜቴን እገልጻለሁ። ምክንያቱም አፍቅሬ ያለው ያፈቀረ ሰው ደግሞ የታደለ ሰው ነው አይደለ? ተፈቃሪው ደግሞ እንግዲህ የራሷ ስታያት እናንተ ራስ ተወዳታላችሁ። ደስ የምትል ቅብጥብጥ ያለች ልጅ ነች። እንግዲህ ከሷ ጋር መልካሙን ሁሉ እመኛለሁ። እንግዲህ ጸልያለሁ። ጸሎት አድርጌ ነው ጠዋት የተነሳሁት። በጠዋት ሰራሳ ምን ነው ሰላም ነው ምናምን መጣኝ ምናምን ብላ ቤቴ ድረስ ሰፈሬ ድረስ ነው የምትመጣ። አይ ቲንክ ደግሞ አጋጣሚ ሆነ አንድ ሰፈር ነን እና እንግዲህ አንድ ሰፈር ነን። ደስ የሚለው ነገር ደግሞ አንራራቅም። በፈለግነው ሰዓት እንገናኛለን። እዚህ ሰፈራችንም ደግሞ ለወክ ይመቻል። አብረን ወክ እናረጋለንና በቻልኩት አቅም ጋይስ እንዳፈቀርኳት አይነት ስሜት እንዲሰማት ያው ሴት ልጆች ያው ስታፈቅሯት ይገባታል መቼም እና እንዲገባት ብዙ ነገር አድርጌያለሁ፣ ብዙ ነገር ሞክሬያለሁ። እሷ ትንሽ ረጋ ያለች ነች፣ ግን ቅብጥብጥም ስለሆነች ትንሽ አልተረዳችኝም። ግን አንዳንዴ ምንድነው አክብራችሁ የፍቅር ጥያቄ ማቅረብ አለባችሁ ጋይስ፣ ግዴታ ነው። እና እስቲ ቆይ ቼክ ላርጋትና ልደውልላት። አይ ቲንክ ሳትደርስ አቀርም። እየመጣች ነው እንግዲህ ደግሞ ዛሬ አምሮባታል። አቤት ቁንጅና። እኔ ይቅብጠቷል ነው የምወደው። ገና ከዛ ጋር እየሮጠች ነው የምትመጣው። አቺ እንዴት ነው ዛሬ ደግሞ ምንድነው? አጭር ጫማ ስላደረግሽ ነው ወይስ እኔ ረዘምኩኝ? እንዴት ነሽ? ሰላም ነው? አትደናገጪ፣ ካሜራ ይዣለሁ። ለምን እንግዲህ ከኖርማል ስራዬ ደግሞ ሚዲያ ላይም ደግሞ እንደምሰራ ትንሽም ቢሆን ታውቂያለሽ አይደል? እንዴት ነሽ? ሰላም ነው? ኒኮ ቲዩብ ላይ ዛሬ ትገኛለሽ። እስቲ ቤተሰቤን ላስታውቅሽ። ምክንያቱም 3 ሳምንት አብረን ነበር። በ3 ሳምንት ብዙ ነገር አብረን ሰርተናል፣ ብዙ ነገር አብረን አሳልፈናል። ከነበሩን ቲሞች እኔና አንቺ እንደውም ሞር ተቀራርበን ብዙ ነገር አብረን አሳልፈናል አይደለ? ግን እንደምወድሽ ታውቂያለሽ። እና ቤተሰብ እስቲ ታውቂያቸው፣ የኒኮ ፋሚሊ በደንብ ታውቂያቸው። እንዴት ናችሁ? ሰላም ናችሁ ወይ? በያቸው በደንብ። እሺ ሰላም፣ እንዴት ናችሁ የኒኮ ፋሚሊ? እኔ ራሂል እባላለሁ። ካሜራ አልወድም። እኔ ግን ሪቾ ነው የምላት። እኔ ደግሞ የኔ ቅመም። እንግዲህ ዛሬ ለመጀመሪያ ጊዜ ነው እንደዚህ ካሜራ ፊት ምናምን ስቀርብ እና ከተደነጋገርኩ ምናምን አደረ። እኔ ያለሁልሽ፣ ምንም እንዳታስቢ እንዳትፈሪ። አንተ ከለም አልፈራ። አሁን ሁሌም ከጎንሽ ነኝ። እኔ ወደዚህ ተጋቢ ያኪል ላምጣልሽ እንዴ? ከቤት ንፋሱ ምናምን አለ። አንቺማ እንድትታመሚብኝ አልፈልግም። አንቺ መንከባከብ ግዴታዬ ነው ከዚህ በኋላ። ሪቾዬ በነገራችን ላይ እሷ ፊት ለፊት ልንገራት፣ በዚህ 3 ሳምንት ውስጥ ላደረግሽልኝ መልካም ነገር፣ ለሰጠሽኝ አክብሮት፣ ለሰጠሽኝ ፍቅር ቤተሰቤ ፊት ለፊት መጀመሪያ በደንብ ላመሰግንሽ እፈልጋለሁ። በጣም ጥሩ ሰው ነሽ። በዚሁ ባህሪሽ ቀጥይ እሺ። የሚጠላ ባህሪ የላትም። በነገራችን ላይ በሄደችበት ሁሉ ሰው በጣም ነው የሚወዳት፣ በጣም ነው ሰው የሚያከብራት። ምንድነው ከየት ነው ይሄ የሰው መወደድ የመጣው? ካስተዳደግ ነው ወይስ ምንድነው? እሱ ሲቀልዳችሁ ነው። ያው ፋሚሊ ምናምን ነገር እንደዛ አድርጎ ስላሳደገና ነፃ ነሽ። አዎ ምን አባቱ ታዲያ አሁን እቺ ልጅ ብትወደድ አያንሳትም ጋይስ? እና ባለፈው ዳጊ ወርተንም አውርቼው ነበርና እንደዚህ ሳወራው ነበር፣ ነግሬሻለሁ አይደለ? አዲስ ሰው ታዋቂያለሁ ምናምን ብየው እሱም ደስ ብሎታልና ራስ ታዋቂ ምናምን እያለኝ ነበረ። አዎ ቆይ ግን አንተን ከማስታወቂ በፊት ሆልድ ዳውን አልኩት። መጀመሪያ እኔ በደንብ ልታወቃት በደንብ ስሜቴን ልንገራት ምናምን ብያለሁና ማርዬ ዛሬ ቤተሰብ ፊት ለፊት መቼም አታሳፍሪኝም። ምንድነው? እንደምወድሽ እንደማከብርሽ ታውቂያለሽ። አውቃለሁ። አውቃለሁ። አይ ነው ጋይስ፣ እንዴት ብዬ ልንገራት? የሆነ ነገር ልነግርሽ ፈልጊያለሁ። በቃ አሁን ሁሉም ነገር ከኔ ያው ከወንድ ልጅ መምጣት አለበት አይደለ ጋይስ?
አታሽኮርሚኝ እንደሱ ይላል ትንሽ እስቲ አይዞ በርታ ምናምን ኒኮ በርታ በጣም ነው የምወድሽ በጣም አከብርሻለሁ ካንቺ ጋር ያሳለፍኳቸው ጊዜያቶች በጣም እጅግ በጣም ደስ የሚሉ ጊዜያቶች ናቸው የእውነቴን ነው የምነግርሽ አንቺን ሳገኝሽ ሰዓታት ሳይታሰቡ ጊዜው ሳይታሰብ ይሄድልኛል በፊት ብቻዬን ሰው ምናምን በጣም ረጅም ነበር የሚሆንብኝ ቀኑና አንቺን ልክ ካገኘኋት ደቂቃ ጀምሮ ግን ወዲያውኑ ይመሻል ወዲያውኑ ይነጋል በቃ አልጠግብሽም ካንቺ ጋር በሆንኩበት ደስተኛ ነኝ አንቺም ታዝናኛለሽ ታስቂኛለሽ ለኔ ትጨነቂያለሽ እና መልካም ነገር ነው ለምትመኝልኝና ይሄ ነገር ሁሉ እንግዲህ አይቼ እኔም ሳላስበው እንግዲህ እንደ አንድ ወንድ ልጅ መቼም አንቺን የመሰለሽ ልጅ አይቶ ማለፍ ከባድ ነው የኔ ሚዲያ የተወሰነም ቢሆን አይተሽዋል መሰለኝ አይደለ ያየን ነበር ብዙ ከሰው ጋር እንደዚህ አልቀራረብም ግን ሰው ወዳድ ነኝ ሰው አክባሪ ነኝ ይቅርታ ባይ ነኝ ከዛ ውጪ ከማንም ሴት ጋር ሪሌሽንሺፕ አልጀመርኩም ብዙም ደግሞ ሪሌሽንሺፕ ለመጀመር ማስቤ አልተሳካልኝም አይደለ አይተሻልና እና ዛሬ በርግጥ እዚህ አልነበረም ያሰብኩት ብዙ ነገር አስቤ ነበር ግን አንቺ ለማስደንገጥ አልፈለኩም ምክንያቱም ብዙ እንትን ነገር ሰርፕራይዝ ነገር እንደማትወጂ ስለነገርሽ እንደዚህ የሚያስደነግጥ ነገርም እንደማትወጂ ስለማቅ ቀለል ባለ መንገድ የልቤ ልነግርሽ ፈልጌ ነበር ዛሬና እዚህ ሰፈር የጠራሁሽ እንግዲህ ቤቴ ጋር የጠራሁሽ ቤቴ ለብዙ ሰው እንደው ማሳይቻ አላቅም ለመጀመሪያ ጊዜ አንቺን ስለምወድሽ ስለማከብርሽ አሳይቼሻለሁ ዛሬ ጠራውበት ምክንያት ምንድነው ደፈር በይኝና ትንሽ ልቤን ደከመኝ እዚህ ጋር አንተ እንደዚህ ያረጋል ስሜቱ እንደዚህ አይነት ስሜት የተሰማው ሰው ያውቀዋል ስሜቱን ያየው ሰው ያውቀዋል ስሜቱንና የኔ ፍቅር እኔ አጭር ሰው አልወድም ነበር ብዙ ቪዲዮ ላይ አይ ደስ የምትል ሂል ስታረግ ትንሽ እንመጣጠናለን አጭር ሴት ያው እንግዲህ ገዴ እንዲሆን አልፈልግም ነበር ብዙ አጭሮች ያስቸግሩኝ ነበርና እንግዲህ የፈጣሪ ነገር ደግሞ መልሶ እዛው ነገር ላይ ጣለኝ ስለዚህ ይታገሉታል እንጂ አይታደሉትም ነው ወይስ ይታደሉታል እንጂ አይታገሉትም አንድ ነው ሁለት ስለዚህ ምን አሰብኩኝ ዛሬ ቤተሰቦቼ ፊት ለፊት እዚህ በሚያምር ቦታ እንዲ ፈካ ባለ ቦታ አንቺን ፈካ ብለሽ እንደዚህ አክብሬ ጋይስ ቀለበትን ባሊዝ አክብሬ የምሬ ነው ማውራሻውን ከልቤ አፍቅርሻለሁ እንዴ የምር በጣም ነው ማፈቅርሽ ሳላስበው አፍቅርሻለሁ ማርዬ በቃ የማልጠብቀው ስሜት ተሰምቶኛል እና ከኔ ጋር ፍቅር ብንጀምር የኔ ሰው ብትሆኚ በጣም ደስ ይለኛል ተቀበይ ኒኮ እየቀለድክ ነው የምሬን ነው ማለት ከልቤ እኔ ሰው እንደዚህ ወድጄ አላውቅም እንደዚህ ሪስፔክት አድርጌ አላውቅም እና አፍቅርሻለሁ እባክሽ አረ ጉልበቴን ደከመ ተነስና እናወራለን እንዴ አንተና እኔ በእንደዚህ አይነት ሁኔታ ወርተን እናውቃለን ማለት እንግዲህ ያው ያሳለፍናቸው ጊዜያቶች ለኔ የምታረጊኝ ነገር ሳላስበው ወደ ፍቅር መንገድ መርቶኛል እና የኔ ሰው ብትሆኚ ደስ ይለኛል እኔ በቃ እንደ ጓደኛዬ ነው ሁሉ ነገር ያደረኩላ አጠገብህም የነበርኩት ምናምን እንጂ እንደዚህ አይነት ነገር አስቤ አይደለም እየቀለድሽ ፕራንክ አይደለም ፕራንክ አንተ እኮ ነው ካሜራ ይዘህ ጠበከኝ የምሬ ነው ከልቤ ነው ምንም እየቀለድኩ አይደለም የኔ ሰው ብትሆኚ ደስ ይለኛል ሪቾዬ በጣም ነው የምወድሽ ላንቺ የኔ ሆኑትን ሁሉ ላንቺ መስጠት ፈልጋለሁ ካንቺ ጋር ህይወት መጋራት ፈልጋለሁ እና ብትረጅኝና አብረን ብንሆን ደስ ይለኛል ፕሊስ አፍቅርሻለሁና ያው ከወንድ ልጅ መምጣት አለበት ብዬ ነው ብዙ ጊዜ እንደምወድሽ እንደማፈቅርሽ ላሳይሽ ሞክሬያለሁ በተለያዩ ጊዜያቶች ላሳይሽ ሞክሬያለሁና አንዳንዴ ከአፍ መውጣት አለበት ወንድ ልጅ ደግሞ እንግዲህ ቅድሚያ መናገር አለበት ብዬ ስለማምን ባክሽን ፍቅሬን ብትቀበይ ደስ ይለኛል እኔ ምን እንደምልህ አላውቅም እንዴት ማለት እንደዚህ አስቤ አላውቅም አንተን እኔ ጥሩ ሰው አይደለሁም እንዴ ጥሩ ሰው ነህ ግን በቃ እኔ አላውቅም እንደዚህ ፍቅር ምናምን አስቤ አላውቅም
አንተና እኔ እኮ ጓደኛሞች ነን አይደል እንዴ? እኮ ወደዚህ ስሜት ውስጥ ብንገባ ምን ችግር አለው? ፍቅር ብንጀምር እና አንቺ አያምርብንም? እንደውም ብዙ ሰው በነገራችን ላይ ያየን ስራ ላይ ምናምን አብረን ይሆን መስሏችሁ ትዝ ይልሻል ሲመርቁንም ምናምን ስንሄድ መንገድ ላይ ምናምን ውለዱም ክበዱም ሲለን ደስ ይልሻል ምናምን እና አንቺ የምትወጂኝ ነው መሰለኝ የምታፈቅሪኝ ነው መስለኝ። ልክ ኮነ ጊዜ ሰጥሻለሁ ማሪ፣ አላስጨንቅሽም፣ ላስጨንቅሽ አልፈልግም፣ ግን ላንቺ ጊዜ መስጠት እፈልጋለሁ። አስቢበትና ተረጋግተሽ ብትነግሪኝ ደስ ይለኛል። አንቺ የማትፈልጊውን ነገር ሁሉ ነው ተዋለሁ ላንቺ ብዬ ላንቺ መሆን ያለብኝን ነገር ሁሉ ሆናለሁ። ለማንም ሴት እኔ እንደዚህ ተንበርክኬ አላውቅም እናቴ። እና በቃ አሁን ላይ እኔ የራሴ የሆነ ህይወት መኖር እፈልጋለሁ። ብዙ ጊዜ እንደውም ፍቅር የሚባል ነገር አልፈልግም ብዬ ነበረ። ብዙ ሰውም ትሲለኝ ነው እንደዚህ አይነት ሙድ ውስጥ አልገባም ብዬ ነበርና እንግዲህ የእግዚአብሔር ስራ ደግሞ አይታወቅም። ህይወት እንደዚህ ነች። አንቺ ላይ ጥሎኛል እና ፕሊዝ ተረጅኝና ፍቅር አስበሽበትም ከሆነ ንገሪኝ። ግን እኔ የልቤ መናገር ስለምፈልግ ነው። በጣም አፍቅርሻለሁ፣ የምሬ ነው፣ ከልቤ ነው። በጣም ነው ያፈቀርኩሽ እና ፕሊዝ ተረጅኝ። እኔ ዩቲዩብህን ምናምን ነገር እያየሁ ነበረ ከብሴቶች ጋር ምናምን ነገር አይሃለሁ። እኔ ደግሞ እንደዚህ ሶሻል ሚዲያ ምንም አልፈልግም። ገባህ አይደለ? እኮ ከኔ ህይወት ጋር ምንም እኮ አይገናኝም። ከማንም ሴት ጋርም ብታየኝ ዩቲዩብ ላይ እኮ ጀስት እኔ አልተቀበልኩም አይደል? አዎ፣ ስራህን ምናምን ከብሴቶች ጋር ያገናኙሃል። አሁን አንተ ጋር እንደዚህ አብሬ ብሆን ብዙ የማያግባባን ነገሮች ይኖራሉ። ገባህ አይደለ? ለምን እሱን እናስተካክላለን ማሪ። እኔ አንቺ የማትፈልጊውን ነገር እኮ እሱን ነገር እተዋለሁ። ተነጋግረን ደግሞ ብዙ ነገር እንፈታለን። ሚዲያ ላይ ደግሞ ያለውን ያየሽው ነገር ነው። ከማንም ጋር ፍቅር አልጀመርኩም። ምን ያክል ለሴት ልጅ ክብር እንዳለኝ አይተሻል። ሴት ልጅ አፍቅር ያለው ብላኝም ስትመጣ አይተሻት ከሆነ ወፍራም ልጅ አፍቅር ያለው ምናምን አብረን እንፈልጋለን ስትለኝ ገፍቻታለሁ። ለገንዘብ የምጓጓ ሰው አይደለም። ገብቶሻል አይደል? ብዙ በአቅምም በገንዘብም አብሬያት እንደሆን ፈልጋ ነበረ ምናምን፣ ግን በጣም ማከብራት መወዳት ነው እንደ እህት። ከዛ ውጪ ግን ገንዘቧን ማይቼ ብዙ ሰው እንደው ማብሬያት እንደሆን ገፋፍቶኝ ነበረ። ግን ለገንዘብ ብታደርሰው አይደለም ለፍቅር የምገዛ ሰው ነኝና ሳላስበው ደግሞ በአንቺ ፍቅር ወድቄያለሁ። አንቺ የሰጠሽኝ ስሜት፣ አንቺ የሰጠሽኝ እያንዳንዱ ጊዜያቶች ለኔ ትልቅ ቦታ ትልቅ ዋጋ አላቸውና እባክሽን ታረጂኝና ፕሊዝ። እኔ በቃ እኔ እንጃ ስላልጠበቅኩ ነው መሰለኝ ደንግጫለሁ። ስቲል ነው እና ምን እንደምል አላውቅም። ወይ ጊዜ ስጠኝ፣ ጊዜ ስጠኝ። እንደዚህ አንዴ ወስኖ አንተ ጋር ምንትን ለማለት ይከብደኛል። ገባህ አይደል? ልክ ከሆነ አብሬ ሰው ደስ ይለኛል ምናምን ግን አላውቅም። ጊዜ ብትሰጠኝ ደስ ይለኛል። እሺ ሪቹ፣ ይሄም አንድ ነገር ነው። በነገራችን ላይ ደስ ብሎኛል። እግዚአብሔርን ጊዜ ልስጥም ስላልሽኝ ቢያንስ ተስፋ አለኝ ማለት ነው። እና በጣም ደስ ብሎኛል። የምር አመሰግናለሁ። ደስ ይላል። እሺ ግን አትቀፈኝ። ምን ነው በቃ እኔ እንጃ ስሜቴ ጥሩ አይደለም። ስላልጠበቅኩ ነው መሰለኝ ደንግጫለሁ። እና በቃ ልሂድ። ትንሽ አትቆይም? አይ ልሂድ፣ ሌላ ቀን እንገናኛለን። ደውላለሁ። ሪቹዬ መጠየቅ አልነበረብኝ? አጠፋው እንዴ? አስቀየምኩሽ? አላጠፋም። አንተ እኮ ልክ ነህ። የተሰማህን ነው አይደል የነገርከኝ? እንደዚህ ቶሎ ጥለሽ እየሄድሽ አታውቂም ብዬ ነው። ከኔ ጋር መዋል እኮ ያስደስትሻል አይደል? የፍቅር ጥያቄ ላንቺ ማቅረቤ እንደዚህ ያደርጋል? አያደርግም። ልክ እኮ ነህ። በቃ ይሄን አሁን በቃ እሺ አስቢበትን ተሆነ ኖርማል አብረን ነውና በቃ ካሜራው የሚጥፋ አብረን ሻይ ቡና እንበል። አይ እኔ ጥሩ ስሜት እየተሰማኝ ያለ ቤት ሂጅ እረፍ። ነገ ምናምን እንገናኝ። ነገ ለምን? በቃ ወደ በኋላ ወቀና አይደል? አይ አስጨነቅኩሽ ሪቾ? አይ አላስጨነቀኝም፣ ግን በቃ መሄድ አለብን። በቃፊኛ ታክፊኝ። ቻው በቃ እሺ ማሪ። ጋይስ ግዴታ ነው በቃ። ምክንያቱም አንዳንዴ የልባችሁን መናገር አለባችሁ። ፍቅር ውስጥ ሆናችሁ ፍቅር ይዟችሁ ሁሌም በውስጥ ዝም ብሎ እያስመሰሉ መኖር አስፈላጊ አይደለምና ከአፍቅር ያለው ቢያንስ ተፍሻለሁ፣ ግን እንድትርቀኝ ደግሞ አልፈልግም።
እውነት አልዋሻችሁም ላስብበት ስላለች ራሱ ትልቅ ደስታ ተሰምቶኛል። ግን ሪቾዬ ደንግጣለች። ፊቷ በአንዴው ነው በቃ የቀላብኝ። እግዚአብሔርን ድንግጥ ነው፣ አልጠበቀችም ይመስለኛል። እሷም ያው ተዳፍኖ ነው እንጂ ልክ እንደኔ ስሜት ይሰማታል። ካጠገቧ እንደርቅ አትፈልግም። ምክንያቱም ተላምደናል። አስባበት ፍቅሬን እንደምትቀበለው ተስፋ አደርጋለሁ ቤተሰብና እንግዲህ ፍቅሬን ተቀብላኝ ከሷ ጋር አብሬ እያንዳንዱን ነገር ሼር ባረግ ደስ ይለኛል። ወደ እናንተም ከሷ ጋር ብመጣ ደስ ይለኛል። እስኪ እናንተም ኮሜንት ላይ እንግዲህ እሷም ሲለቀቅ ልታያው ትችላለችና ተቀበዩ ምናምን በሏት። ሽምግልና እናንተ ልላክ ቤተሰብ። እንግዲህ ኒኮ እንደዚህ ሆኖ አይታችሁ ታጣቁ። ስሜቷን ትንሽ ረብሻለሁ፣ ምክንያቱም አልጠበቀችም። ፍቅር ውስጥም ከዚህ በፊትም የለችበትም። እንደዚህ አይነት ነገር አዲስ ነው ለሷና ሪሌሽንሺፕ ትንሽ ያስቸግራል። አይ ነው ይገባኛል፣ ሊያስቸግር ይችላል። ዝም ብሎ ፍቅር ውስጥ መግባት ከባድ ነው። ጊዜ ግን ሰጠቻታለሁ። በቃ ብትቀበለኝ ደስ ይለኛል። ሪቾዬ ይሄን ቪዲዮ ላንቺ ሼር አረግልሻለሁ። አሁንም በድጋሚ እንግዲህ በደንብ እንድታስቢበት እፈልጋለሁ። የምሬን ጥሩ ሰው ሆንልሻለሁ። ደግሞ እንደኔ የሚያፈቅርሽ ሰው አይኖርም። በጣም ነው ማፈቅርሽ። እንደኔ የሚንከባከብሽ ሰው የለም። ታውቂያለሽ። በዚህ አጭር ጊዜያቶች እንኳን ላንቺ የነበረኝን ስሜት አብረን ያሳለፍናቸው ጊዜያቶችን አስቢያቸው። ቆም ብለሽ በስነ ስርዓት በችኩል ነገሮች እንዳትወስኚ። ያ ትልቅ ሰው ነሽ፣ አስተዋይ ነሽ እና በደንብ አስቢበትና ፍቅሬን ተቀበይኝ እባክሽን። ያላንቺ አንድም ቀን ማሳለፍ አልፈልግም እና አሁን ራሱ ስለሄድሽ ከፍቶኛል። አብረን ብናሳልፍ ደስ ይለኛል። ነገ እንገናኛለን አልሽኝ። በኋላ ግን እደውልልሻለሁ። ምክንያቱም አይዶን አልችልም፣ አንቺን ሳላይ መዋል አልችልም። የለመርናቸው ነገር አለ ወክ እያደረግን ሁሌ በዴይ ቱ ዴይ። ስለዚህ ስላስቀየምኩሽ ደግሞ ካስቀየምኩሽ ድንገት ይቅርታ አድርግልኝ። ግን እንድትርቅኝ አልፈልግም። ብትረጂኝ ደስ ይለኛል። ሪቾዬ አፈቅርሻለሁ። ቤተሰብ እናንተም እንግዲህ መልካም ምኞታችሁን ኮሜንት ላይ ጻፉልን፣ ጥሩ ነገር እንዲገጥመን እባካችሁ። ምክንያቱም የእናንተ ኮሜንት ደግሞ እሷን ቪዲዮን ስለምታየው ትንሽ ልቧንም ሊያራራ ይችላልና መልካም ነገር ጻፉልኝ። መልካም ነገር ኮሜንት ሴክሽን ላይ አስቀምጡልኝ። እኔ ስደሰት የሚያስደስታችሁ ፋሚሊዎቼ፣ ደስታዬን ማየት የምትፈልጉ ቤተሰቦቼ እንግዲህ ሽምግልና እናንተን መልካለሁ ማለት ነው በሶሻል ሚዲያ። ስለዚህ በቃ ያለውን ነገር እንግዲህ መልሷን እንጠብቃለን። በኋላ ከቻልኩኝ አግኝቻት ቪዲዮ ላልቀርጽ እችላለሁ፣ ምክንያቱም ደንግጣለች። አዲስ ስለሆነ ለመጀመሪያ ግን ከሷ ጋር ያለውን ነገር እንደምንም ብዬ ፈትቼ መልሼ የማመጣት ይሆናል እንደ እግዚአብሔር ፍቃድ። ወዳችኋለሁ። ሰላም ሁኑልኝ።